ኢትዮጵያ ሀገሬ መከታ ጋሻዬ ኢትዮጵያ ሀገሬ መከታ ጋሻዬ ለኔ መመኪያሽ ለልቤ መኩሪያዬ ለኔ መመኪያሽ ለልቤ መኩሪያዬ የሀገሬ ውበት አሁን ኢትዮጵያ የምንላት ሀገር አሁን የያዘችውን ቅርጽ ይዛ የታየችው ከአጼ ምኒልክ ዘመን ወዲህ ቢሆንም ይሄ ማለት ከዛ በፊት አጼ ምኒልክ በሚያስተዳድሩት አገር ውስጥ ስልጣኔ ወይም ህዝብ አልነበረም ማለት አይደለም። ለብዙ ሺህ ዘመናት የተለያዩ ህዝቦች በዚች ሀገር ዙሪያ በአንድ ማዕከላዊ መንግስት ቢተዳደሩም ባይተዳደሩም ነገር ግን እርስ በርሳቸው በተለያየ ደረጃ የተለያየ መስተጋብር የነበራቸው ህዝቦች እንደነበሩ ምንም ጥርጥር የለውም። እያንዳንዳቸው የየበኩላቸውን አስተዋጽኦ አድርገዋል ለዚህ ስልጣኔ። ኢትዮጵያዊነት ማለት ለኔ የሁሉም ብሔሮች መብትና ጥቅም የሚጠበቅበት ሁኔታ መፍጠር ማለት ነው። ከብሔሮችና ብሔረሰቦች ውጪ የሆነ ሱፕራ የሆነ ነገር ማስቀመጥ አይደለም። እነኚህ ሁሉ የሚያስተሳስርና የነኚህ ሁሉ ጥቅምና መብት የሚጠብቅ ሀሳብ ማምጣት ማለት ነው። እና በዚህ መልኩ ስናየው ለምሳሌ ከምባታው ተበድሏል ብሎ ማለት ኢትዮጵያዊነትን መጉዳት አይደለም። ሪሊ ተበድሏል። አንድ ላይ ለመሆን ከፈለግን ይህን በደል እናስወግደውና አንድ ነው። ከዚህ በላይ ኢትዮጵያዊነት ነው ያለን መስሎ አይታየኝም። ጥሩ ኢትዮጵያዊ ለመሆን መጥፎ ኦሮሞ መሆን አይጠይቅም። ኦሮሞነትን መካድ አይጠይቅም። የኦሮሞ ባህልን ማንቋሸሽ አይጠይቅም። ኦሮሞነትን መካድ አይጠይቅም። በጣም ጥሩ ኦሮሞ ሆኖ በጣም ጥሩ ኢትዮጵያዊ መሆን ይችላል። እንዲያውም አንዱ ከሌላው ውጪ ሊመጣ አይችልም። በተግባርም እየታየ ያለው ይሄው ነው። ከዚህ በፊት የኦሮሞነት ጉዳይ በጠቅላላ እንዳይነሳ ምክንያቱም አገሪቱን ይበትናታል ይባል በነበረበት ወቅት ውስጡን የመነጣጠል ስሜትና መንፈስ በከፍተኛ መጠን ያደገበት ሁኔታ ነው የነበረው። ደርግ የወደቀ ለት የነበረው የመገነጣጠል ስሜት በኦሮሚያም ሆነ በሌላው የሀገሪቱ አካባቢ እና አሁን ያለው ስሜት በጣም የተለያየ ነው። አሁን ህብረተሰቡ ሰክኗል። ኦሮሞነቱን ለማረጋገጥ ኢትዮጵያዊ መሆኑን ማቋረጥ እንደማያስፈልገው በተጨባጭ አይቷል። ይልቁንም ኦሮሞነትን በትክክል ለመግለጽ ኢትዮጵያዊነትን መደረብ እንዳለበት ከዛ ውጭ ሊታሰብ እንደማይችልና እንደማይገባ ተገንዝቧል። ሌላውን ብሔረሰብ እንደዛው ነው። የኢትዮጵያዊነት ፋይዳ በጣም ጥልቅ ነው። በጣም መሰረታዊ ነው። ጥልቅ መሰረታዊ ኢኮኖሚያዊ ምክንያቶች አሉት። 80 ሚሊዮን ህዝብ አንድ ላይ ስናጨበጨብ ይበልጥ እንደመጣለን። ይበልጥ ጠንካራ ተወዳዳሪ እንሆናለን። ተመጋጋቢ ኢኮኖሚ ነው ያለን። በፖለቲካው መስክ እንደዚሁ የሀገራችን ደህንነት ከማስጠበቅ መልኩ እንደዚሁ ከትምህርት አኳያ ስንሄድ ተበጣጥሰን የምናገኘው የቴክኖሎጂ አቅምና አንድ ላይ ተሰባስበን የምናገኘው የቴክኖሎጂ አቅም የተለያየ ነው የሚሆነው። ስለዚህ መሰባሰቡ የራሱ ጠንካራ ምክንያት አለው። የሆነ ንፋስ የሚጠርገው ጉዳይ አይደለም። የመጀመሪያው ነገር ሊታሰበው ማንም ሰው ሊያስብ የሚገባ ጉዳይ ይሄ ነው። ኢትዮጵያዊነት ይሄን ያህል የመንደር ንፋስ የሚያፈናቅለውና የሚበጣጥሰው ነገር አይደለም። ምክንያት አለው። ተፈላጊ የሚሆንበትና ጠንካራ የሚሆንበት መሰረታዊ ምክንያት አለው። ስሜት አይደለም፣ ነባራዊ ሁኔታ ነው። የመጀመሪያው ጉዳይ ይሄ ነው። ሁለተኛው ጉዳይ ኢትዮጵያዊነት ህብረታችን፣ አንድነታችን በልዩነታችን ላይ ተመሰረተ ነው። በሃይማኖት የተለያየን፣ በብሔር ብሔረሰብ የተለያየን፣ በጾታ በእድሜ የተለያየን ኢትዮጵያዊነታችን ይህንን ማስተናገድ የማይችል ከሆነ ይህንን የማያከብር ሴሌብሬት የማያደርግ ከሆነ የጥንካሬው ምንጭ ይደርቃል። ሞኖክሮም አንድ ቀለም፣ አንድ ባህል፣ አንድ ቋንቋ፣ አንድ ሃይማኖት
ስላለን አንድ ህዝብ የምንሆን ከሆነ ኢትዮጵያ እንደዛ አይደለች። ልዩነታችን የጥንካሬያችን ምንጭ እንዲሆን ከተፈለገ ግን ይህንን ልዩነት ለማስተናገድ ለማቀፍ መቻል አለብን። ተፈጥሮሽ ግሩም እጅግ ደስ ያሰኛል የአንበሶችሽ ግርማ ኢትዮጵያ እንደ እሳት ይፈጃል። የኢትዮጵያን ታሪክ በትክክለኛ አብዮታዊ ዲሞክራሲያዊ መነጽር በምናይበት ወቅት እንደ ትልቅ ወንዝ ልናየው የምንችል ይመስለኛል። እንደ ትልቅ ወንዝ ስናይ ይሄ ትልቅ ወንዝ ትልቅ የሚሆነው ብዙ ትንንሽ መካከለኛ ወንዞች በገባርነት ስለሚያገለግሉት ነው። እነዚህ መካከለኛና ትንንሽ ወንዞች የየራሳቸው ውሃ፣ የየራሳቸው አፈር፣ የየራሳቸው የተለያየ ነገር ይዘው መጥተው ተደምሮ አንድ ትልቅ ወንዝ ይወጣል። የኢትዮጵያም ታሪክ በተመሳሳይ መልኩ ነው መታየት ያለበት። ሁሉም የኢትዮጵያ ህዝቦች ለኢትዮጵያ ታሪክ የየራሳቸው አስተዋጽኦ አድርገዋል። ኢትዮጵያ የምትባለዋን ወይም አቢሲኒያ የምትባለዋን የፖለቲካ ስብስብ የተቀላቀሉት በተለያየ ጊዜ ነው። ስለዚህ የኢትዮጵያ ስልጣኔ በአጠቃላይ ስንል የአክሱም፣ የላሊበላ፣ የጎንደርን ጨምሮ ሁሉን የኢትዮጵያ ህዝቦች የሚመለከት ነው። ኢትዮጵያ ሀገሬ መከታ ጋሻዬ የላሊበላን ግንብ የሰራን የጎንደርን ቤተመንግስት የሰራን የአክሱምን ሐውልት የሰራን ይሄን የሰራን እንዴት አድርገን ለምናለን? እንዴት አድርገን ለማኝ ሆነን እስከ መቼ ድረስ ለማኝ እንሆናለን የሚል ቁጭት እስከፈጠረ ድረስ ያ ታሪክ ጠቃሚ ታሪክ ሆኗል። ልመናችንን በአክሱም ሐውልትና በጎንደር ቤተመንግስት ስዕል ለመሸፈን ካገለገለ ግን ሞታችንን ያቀላጥፋል ያለው ይሄ ብሔራዊ ክብር እና ኩራት እንደ ግሎባላይዜሽን እንደ መልካም አስተዳደር እንደ ሌላው ሁሉ ከሰርቫይቫል አንግል ነው የምናየው። በዚህ መልኩ ስናየው ይሄ አሁን ያለው ኩራት ኮት አንኮት ኩራት የቆየ ኩራት ነው። ለነገሩ በግለሰብ ደረጃም የሚንጸባረቅ ነው። እናቶች ምን ያደርጋሉ? አሮጌ ልብስ፣ የቆሸሸ ልብስ፣ ወላ ጎደል ድሪት የሆነ ልብስ ከስር ያደርጉና ወደ ቤተክርስቲያን ሲሄዱ ከላይ የታጠበውን ንጹህን ያስቀምጣል። ለመታየት ነው። አደባባይ ላይ በጠላት በተቀናቃኝ አይን እንዴት አርጌ ደሃ ሆኜ እታያለሁ፣ እንዴት ሆኜ እንደዚህ እታያለሁ ነው። ኤክስተርናሊ ተኮፍሶ የመታየት ነገር ድህነቱ ሳስቴነብል መሆን ባቋረጠበት ወቅት ከስር ድሪቶ ከላይ ነጭ ጋቢ ድሪቶዋ እየተቃጠለች ነው። ስለዚህ ጋቢዋንም ይዛት ሄዳለች። ሶያውን ይሄ እንደዚህ ያንን who where are we የሚለው ዲፋይን የሚያደርገው በሞት አፋፍ ላይ መሆናችን ነው። እኛን ዲፋይን የሚያደርገን ከምንም ነገር በላይ ይሄ ነው ዲፋይን የሚያደርገን። የበፊቱ ለኛ ትርጉሙ ምንድነው? ከዚህ ጠርዝ ለመውጣት ከአለፈው ታሪክ የምንቀስመው ሞቲቬሽን እና ፓተርን ካለ ብቻ። ባለፈው ትውልድ የሚኩራራ ፌል ያደረገ ትውልድ ብቻ ነው። ያለፈውን ትውልድ ሳክሰስ እንደመነሻ አድርጎ የሚወስድ ነገር ግን ከዛ በላይ ለመስራት የሚፈልግ ትውልድ ግን ባለፈው ብቻ አይኮራም፣ በራሱም ይኮራል። ኢትዮጵያ ሀገሬ መከታ ጋሻዬ ኢትዮጵያ ሀገሬ መከታ ጋሻዬ
ለኔ መመኪያሽ ለልቤ መኩሪያዬ